እዚህ ጋር ስለ መላእክቶች ያለውን ነገር የምጨምርልህ ነገር አለ። ያንን ካልገኝ ወደ ትንቢተ ዳንኤል ምዕራፍ 10 እሺ፣ ማን ነው ጥቅስ እንደዚህ እያከታተለ የሚልክልህ? ግን ጌታ ኢየሱስ ምስክሬ ዮኒ ማኛ ማንበብ በጣም 8 ወር ሲያነብ ነው የኖረው። በጣም ማንበብ እንደጀመርክ በጣም አውቄያለሁ እንጂ ጌታ ኢየሱስ ምስክሬ አንድ ጥቅስ አላክልኝም። ይኸው ስለዚህ ትንቢተ ስለ መላእኮች ብዙ ስላነበብኩ ስለ ቅዱሳን ብዙ ስላነበብኩ ከዛ የተነሳ ነው ይሄን ነገር ብነግርህ። ምንድነው ትንቢተ ዳንኤል ከምዕራፍ 10 ከቁጥር 19 ጀምሮ እናነበው። ምን ይል መሰለህ? 19 እሺ፣ ላንብበው። እኔ ትችላለህ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንደዚህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስመጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም እያለ ይናገራል። ይበቃል። እኔ በጠንክሬ ልንገርህ፣ አንተ ስታነበው የመላእክቶች ምናምን ሲሆን ደበስበስ አድርገህ ነው የምታነበው። ኧረ እኔ በትክክል ያነበብኩ እኔ መላእክቶችን ጉዳይ መላእክቶችን እንደማንወድ ነው እንደዛ ነው በብርሃኑ ተመላለሱ የሚለውን ነገር በወንጌላውያን አማኞች ዘንድ መላእክት በጣም ገብርኤልን፣ ሚካኤልን፣ ሩፋኤልን፣ ኡራኤልን ብሎ ሲጠራ የምትሰማው አንድ ጥራል እኛ ለማስተማር እንጠራቸዋለን። እኛ ግን በክብር ስጠሯቸውም ብዙ ጊዜ አላየሁም። አሁን እኮ ማለት ነው መላኩ ተደናግሯል እያልከኝ ስሙን እጠራዋለሁ አትበለኝ። አትጠሯቸው። ቆይ ተነጋግሯል ሳይሆን ቆይ 30 ዓመት እኔ ያልኩትን እንደዛ አይደለም። እንደዛ ያልክ እያልኩ አንተ ያልከውን ነው የምነግርህ። እኔ ያልኩትን አላልኩም። እኔ ያልኩት እንደዚህ ነው ያልኩት። 30 ዓመቱ ስለተፈጸመ እና ያ ነገር ስላልተፈጸመ ከ70 ዓመቱ በኋላ ግራ ስለገባው መላኩ ጠየቀ። ግራ ስለገባው የሚል አለ እዛ ቦታ ላይ ማለት አንድ ሰው ግራ ገባው ማለት እኮ ኮንፊውዝድ ማለት ነው። እንግሊዝኛ ታዲያ ኮንፊውዝድ የሆነ የሚል ቦታ አለ። አንተ ጨመርከው እንጂ የሚል አሁን ይጠይቅ ነበር። ኮንፊውዝድ አለ የሚል ቦታ አለ። አሁን ይጠይቅ ነበር እንዴ? ነው ለምን በነገራችን ላይ ሆን መላክን ስንፍና ይከሳቸዋል ይላል። ታውቃለህ? ይላል ይከሰሰዋል። የተላከው መልአክ አልተከሰሰም። እንደዛ እግዚአብሔር አታርጋቸው ብዬ ነው። አላደርኩ እግዚአብሔር አላደረኩም። እኔ መልአክ ነው፣ እግዚአብሔር ነው። ሁሉ ያደረገው እግዚአብሔር ነው። በእግዚአብሔር በሰጣቸው ስልጣን ኮንፊውዝድ ስለሆነ ነው የጠየቀው። ስለዚህ ምንም ኮንፊውዝ ስለሆነ አይደለም፣ ምህረት ነው የጠየቀው። ማትምራቸው እስከ መቼ ነው ማለት ኮንፊውዝ ሆነ ማለት አይደለም። በጌታ በኢየሱስ ስም ኧረ አልጠየቅም። ምሕረት አይደለም የጠየቀው። ሆን እስከ መቼ ነው ማትምራቸው ብሎ መጠየቅ ምን ማለት ነው? አንተ ጋር ልጠይቅህ፣ እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? በአንተ ቋንቋ በቃ አሁን ግልጽ እኮ ነው። እስከ መቼ ነው ማትምራቸው? ግልጽ ነው እኮ መጣ። 70 ዓመት ተፈጽመዋል። እነዛ ሰዎች እንደእግዚአብሔር እንደገባላቸው መልስልኝ። እኔ እስከ መቼ ነው ማትምራቸው ብዬ ካልኩ ኮንፊውዝድ ሆኛለሁ ማለት ነው። ልንሄድ ነው ማብራታ ትንቢተ ዳንኤል ምዕራፍ 10 እሺ፣ ማን ነው ጥቅስ እንደዚህ እያከታተለ የሚልክልህ? ግን ጌታ ኢየሱስ ምስክሬ ዮኒ ማኛ ማንበብ በጣም 8 ወር ሲያነብ ነው የኖረው። በጣም ማንበብ እንደጀመርክ በጣም አውቄያለሁ እንጂ ጌታ ኢየሱስ ምስክሬ አንድ ጥቅስ አላክልኝም። ይኸው ስለዚህ ትንቢተ ስለ መላእኮች ብዙ ስላነበብኩ ስለ ቅዱሳን ብዙ ስላነበብኩ ከዛ የተነሳ ነው ይሄን ነገር ብነግርህ። ምንድነው ትንቢተ ዳንኤል ከምዕራፍ 10 ከቁጥር 19 ጀምሮ እናነበው። ምን ይል መሰለህ? 19 እሺ፣ ላንብበው። እኔ ትችላለህ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንደዚህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ
እመለሳለሁ። እኔም ስመጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም እያለ ይናገራል። ይበቃል። እኔ በጠንክሬ ልንገርህ፣ አንተ ስታነበው የመላእክቶች ምናምን ሲሆን ደበስበስ አድርገህ ነው የምታነበው። ኧረ እኔ በትክክል ያነበብኩ እኔ የመላእክቶችን ጉዳይ መላእክቶችን እንደማንወድ ነው እንደዛ ኑ በብርሃኑ ተመላለሱ የሚለውን ነገር በወንጌላውያን አማኞች ዘንድ መላእክት በጣም ገብርኤልን፣ ሚካኤልን፣ ሩፋኤልን፣ ኡራኤልን ብሎ ሲጠራ የምትሰማው አንድ ጥራል ኔሟን እኛ ለማስተማር እንጠራቸዋለን። እኛ ግን በክብር ስጠሯቸውም ብዙ ጊዜ አላየሁም። አሁን እኮ ማለት ነው መላኩ ተደናግሯል እያልከኝ ስሙን እጠራዋለሁ አትበለኝ። አትጠሯቸው። ቆይ ተነጋግሯል ሳይሆን ቆይ 30 ዓመት እኔ ያልኩትን እንደዛ አይደለም። እንደዛ ያልክ እያልኩ አይደለም። አንተ ያልከውን ነው የምነግርህ። እኔ ያልኩትን አላልኩም። እኔ ያልኩት እንደዚህ ነው ያልኩት። 30 ዓመቱ ስለተፈጸመ እና ያ ነገር ስላልተፈጸመ ከ70 ዓመቱ በኋላ ግራ ስለገባው መላኩ ጠየቀ። ግራ ስለገባው የሚል አለ እዛ ቦታ ላይ ማለት አንድ ሰው ግራ ገባው ማለት እኮ ኮንፊውዝድ ማለት ነው። እንግሊዝኛ ታዲያ ኮንፊውዝድ የት ሆነ የሚል ቦታ አለ። አንተ ጨመርከው እንጂ የሚል ኮንፊውዝድ አለ የሚል ቦታ አለ። አሁን ይጠይቅ ነበር እንዴ ነው? ለምን በነገራችን ላይ መላክን ስንፍና ይከሳቸዋል ይላል። ታውቃለህ? ይከሰሰዋል። የተላከው መልአክ አልተከሰሰም። እንደዛ እግዚአብሔር አታርጋቸው ብዬ ነው። አላደርኩ እግዚአብሔር አላደረኩም። እኔ መልአክ ነው፣ እግዚአብሔር ነው። ሁሉ ያደረገው እግዚአብሔር ነው። በእግዚአብሔር በሰጣቸው ስልጣን ኮንፊውዝድ ስለሆነ ነው የጠየቀው። ስለዚህ ምንም ኮንፊውዝ ስለሆነ አይደለም፣ ምህረት ነው የጠየቀው። ማትምራቸው እስከ መቼ ነው ማለት ኮንፊውዝ ሆነ ማለት አይደለም። በጌታ በኢየሱስ ስም ኧረ አልጠየቅም። ምሕረት አይደለም የጠየቀው። ሆን እስከ መቼ ነው ማትምራቸው ብሎ መጠየቅ ምን ማለት ነው? አንተ ጋር ልጠይቅህ፣ እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? በአንተ ቋንቋ በቃ አሁን ግልጽ እኮ ነው። እስከ መቼ ነው ማትምራቸው? ግልጽ ነው እኮ መጣ። 70 ዓመት ተፈጽመዋል። እነዛ ሰዎች እንደእግዚአብሔር እንዳይገባላቸው ጥያቄው መልስልኝ። እኔ እስከ መቼ ነው ማትምራቸው ብዬ ካልኩ ኮንፊውዝድ ሆኛለሁ ማለት ነው።